ዛሬ እንግዲህ ከእህታችን ሊዲያ የማርያም ከምትባለዋ በኮመንት የጠየቀችንን ነው። በእርግጥ ስክሪን ሪከርድ ያረኩት ላይ ሙሉ አይታይም እና ለዛ ነው የማነበው ሙሉውን። ሊዲያ የማርያም እህቴ ሰላምሽ ይብዛ፣ ለቤትሽ አዲስ ነኝ። ስሞትልሽ እኔ ራሴ የፖሊስ ልብስ ቀሚሱና ከላይ አላባሹ ሸሚዝ ለብሼ ቆለፍኩት። ሰዎች ከዛ ሁሉ ጉስቁልና ወጥታ እንዴት ፖሊስ ሆነች ብለው መንገደኛ ሁሉ በመገረም ያወራሉ። እኔ ግን ሰላም ተሰማኝ ብላ ነው የጻፈችው ላይ። በመጀመሪያ በጣም አመሰግናለሁ ሊዱዬ ስለ ጥያቄሽም ወደዚህ ወደ እኔ ቤትም ስለመጣሽ አመሰግንሻለሁ በጣም እና ከረጅሙ በአጭሩ መልስልሻለሁ። ሙሉን ደግሞ በቅርቡ ዩቲዩብ በቅርቡ ለቀዋለሁ ሙሉን ቪዲዮ። አሁን ትንሽ አፍንጫዬንም ስላፈነኝ ሙሉን ሪከርድ አላረኩትም እና ግን ዋና አጠቃላይ ያልኩትን ቀንጨባ አድርጌ በዚህ አቀርብልሻለሁ። አመሰግናለሁ። እንደሚከተለው ነው። እውነት ለመናገር በዚህ አጋጣሚ ይሄ ህልም ላንቺ ሊዱዬ እንደ ትንቢትም ነው። ምን መሰለሽ፣ ብዙ ጊዜ በባህላችን አይተሽ ከሆነ ቀሚስ ከላይ የሚደረብ ነገር የሆነች ነገር እንግዲህ ባል ልጅ ምናምን ይባላል። እሱ እንዳለ ሆኖ ያዥውና ሌላው ምንድን ነው በቅርቡ እንግዲህ አንቺ ያለሽበትን ሁኔታ በእርግጥ ታውቂያለሽ፣ ምን ላይ እንዳለሽ የምታውቂው አንቺ ነሽ። እና በቅርቡ አንድ አዲስ ተግባር ወይም ስራ ሚና ተቀብለሽ ወይም ልትቀበይ መሆኑን ያመለክታል። ለምሳሌ ያክል በማህበረሰቡ ውስጥ የማስተካከያ ወይም የመሪነት ሚና እንደምትቀበይ እንደሚኖርሽ ያመለክታል። ውጭ ያለ ምንም አይነት ተግዳሮት ሊያስቆምሽ እንደማይችል እንደማያስፈራሽ ነው ይሄ። ምክንያቱም ሰላም ተሰማኝ ብለሻል መጨረሻ ላይ። ሰው ሁሉ እንደዛ እንትን ሲልብሽ ይቺ እንዴት እዚህ ደረጃ ላይ ደረሰች፣ እንዴት እንደዚህ ልትሆን ቻለች ሲሉሽ፣ አንቺ ግን በጣም ፍጹም ሰላም ነበር የተሰማሽ እና ተግዳሮቶችን እንደምትወጫቸው ነው የሚያመለክተው። ሙሉውን በዩቲዩብ የለቀዋለሁ። አመሰግናለሁ። ሜንሽን አረግልሻለሁ የኔ ቆንጆ።